ጀነት ውስጥ እናንተ ሙስሊሞች ሴክስ አለ ይላሉ። አዎ አለ። በዚያን ቀን ትንሣኤ ሙታን የለን የሚሉ ሰዱቃውያን ወደ እርሱ ቀረቡ። እግዚአብሔርን የእውነት የምትወጁ ይመስልሻል? እግዚአብሔርን የምር ከሚወዱ ሰዎች ቀንታችሁ አታውቁም? በጣም በሚወዱ ሰዎች ማለት ነው። ብዙ ጊዜ ጸሎታችንም ጾማችንም አገልግሎታችንም የግድ መሆን ስላለበት ዛሬ ለየት ባለ ሁኔታ ነው የመጣሁት። የምናጋልጠው ሚስጥር አለ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ። ሰላም እንደምን አላችሁ? ውድ የመልካም ሚዲያ ቤተሰቦች፣ እኛ እግዚአብሔር ይመስገን በጣም ደህና ነን። ያው ቃል በገባን መሰረት ዛሬ በአዲስ ቪዲዮ መተናል። እስከ ዛሬ ድረስ የተለያዩ መዝሙሮችን ነበር ስናቀርብላችሁ ነበረ። ዛሬ በአዲስ ቪዲዮ መተናል። የሪአክሽን ቪዲዮ የጨማመርን አብረን እንቀጥል ይሆናል። ለእናንተ ያስተምራል፣ ይጠቅማል ያልኩትን ቪዲዮ ሰብስቤ ያቀርብላችኋለሁ። ወደ ቪዲዮዎቹ ቀጥታ እንሄዳለን። ቪዲዮዎችን ከመጀመራችን በፊት ግን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትተባበሩ ስንል በአክብሮት እጠይቃለሁ። ወደ ቪዲዮዎቹ ቀጥታ እንገባለን። ክርስቶስ ዓርብ ዕለት ቆስሎ ነበረ። በነገራችን ላይ ጌታችን ከመሰቀሉ በፊት የተገረፈው ይበልጣል እና በመገረፉ ምክንያት ዓርብ ዕለት የሚያየው ሰው የሚያየው አጥንትና ስጋ ነበር። መስቀል ላይ የሚያየው ከሁሉም በጣም የሚገርማችሁ ጌታችን ተገርፎ 2 ጊዜ ልብሱን ገፈውታል። ከተገረፈ በኋላ 2 ልብሱን ተገፉ። ምን ማለት ነው? ሲገረፍ ሰውነቱ ይቆስላል አይደል? ይቆስላል። በዚያ ቆስል ላይ ልብስ ያለብሱታል። የቆሰለ ሰውነት ላይ ልብስ ሲለበስ ምንድነው የሚሆን? ይጣበቃል። ከዛ ልብሱን መልሰው ምን ይሉታል? ይገፉታል። ድጋሚ ይነጩታል ማለት ነው። ለ2 ጊዜ ለ3 ጊዜ የሾህ አክሊል ደፍተውበታል። እያንዳንዱን ስቃይ ደግሞ የሚገርማችሁ አይሁድ ማነው ሮማውያን ሰው ሲሰቅሉ ምንም ቢሆን ትንሽ ሰብአዊነት ስላላቸው መጠጥ ያጠጡታል። ሊሰቅሉት ልክ ሊቸነክሩት ሚስማር ሊያስገቡበት ሲሉ ያጠጡታል። ወይን ጠጅ ምን እንዳይሆን ነው? እንዳይሰማው። ክርስቶስ ጠጅ ሊያጠጡ ሲሉ ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አልፈለገም። እያንዳንዷን ህመም ታሟል። ከራስ ፀጉሩ እስከ እግር ጥፍሩ ህዋሳቱ ሁሉ ስለ ሁላችን ቆስሏል። በእርሱ ቁስል እኛ ተፈወስን። መምህራችን ሄኖክ ኃይሌ ድንቅ የሆነ መልእክት ትምህርትን ያስተማረን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማም መከራ ከብዙ በጥቂቱ ትንሽም ቢሆን ነግሮናል። እግዚአብሔር ማስተዋሉን ያድለን። በቀጣይ ቪዲዮ የምናገኘው ምንድን ነው? በሙስሊሞች ዘንድ ጥያቄዎች አሉ። እነዛ ጥያቄዎች በኦርቶዶክስ አስተምሮ ምን ይመስላሉ የሚለውን ነው የምናይ። በትንሹ የሚያስተምር ቪዲዮ ነው። ወደ ቪዲዮ ሲንግባ። ጀነት ውስጥ እናንተ ሙስሊሞች ሴክስ አለ ይላሉ። አዎ አለ። በዚያን ቀን ትንሣኤ ሙታን የለን የሚሉ ሰዱቃውያን ወደ እርሱ ቀረቡ። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ። ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁ ደግሞ ሁለተኛው፣ ሦስተኛውም እስከ 7ኛውም ድረስ። ከሁሉም በኋላ ሴቲቱ ሞተች። ሁሉ አግብተዋታልና በትንሣኤ ቀንስ ከ7ቱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። ሕዝቡም ይህን ሰምተው በትምህርቱ ተገረሙ። ቪዲዮውን ተከታትለን ተመልሰናል። በጣም ጠቃሚ ቪዲዮ እንደሚሆን አስባለሁ። ቀጣዩ ቪዲዮ እንግባ። በዚህ ሰሞን አነጋጋሪ ከሆኑ ጉዳዮች መካከል ወንድማችን እፎይ በሙስሊሞች ዘንድ ያነሳው የተለያየ እውነታ ነበረ። ያንን በመቃወም ደግሞ ሙስሊሞች
በትክክለኛ መረጃ በማስደገፍ መቃወም መሞገስ ሲገባ እንገላለን በማለት በማስፈራራት የተለያዩ ወሬዎችን ሲያዛምት እንደነበረ እየተከታተልን ነበር። እናም አሁን እፎይ ወንድማችን ያስተላለፈው መልእክት አለ። በሙሉ ደህንነት ላይ እንዲገኝ ግን የተለያየ ሙከራ አድርገውበት እንደነበረ ራሱ ወንድማችን ነግሮናል። እንዲሁም ሌላ የተናገረው ነገር አለ። እስቲ እሱን በቪዲዮ እንመልከት። ወደ ቪዲዮ እንሻገር። ስለ እኔ ያሳሰባችሁ ሁላችሁም እኔ ሰላም ነኝ። በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለሁኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ከአሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንቆሙ። የምናጋልጠው ሚስጥር አለ። ይኸውም በገንዘብ እስልምናን እንዲቀበሉ የተደረጉ እንዲሁም ደግሞ ተገደው እስልምናን ስለተቀበሉ ሰዎች የምናሳያችሁ ይሆናል። እናንተም ተጨባጭ መረጃ ያላችሁ ሪከርዶች ያሏችሁ እንዲሁም ደግሞ የጻፉላችሁን በተለያየ መልኩ እንዲሁም አንዳንድ መረጃዎች በተለይም ሴቶች ከራቁት ፎቶ ጋር በተያያዘ እንደዛ ዘውባችሁ በአስገዳጅ ሁኔታ እስልምናን እንድትቀበሉ የተደረጋችሁ እርዳታችን ስለሚያስፈልጋችሁ ልናግዛችሁ ዝግጁ ነን። እነዚህ አይነት ልጆች አሉ፣ እያገዝናቸው ነው። እናንተ ደግሞ እንደገና ያልሄዳችሁ እየተደራደሯችሁ ያሉ በእንደዚህ አይነት ሁኔታ ኮንታክት አድርጉን። እናመሰግናለን። እንግዲህ ቪዲዮውን ለማየት እንደሞከር ነው በአስገዳጅ ሁኔታ እምነት እንዲከተሉ የሚደረጉ ወንድሞች እንዳሉ ነው የሚያሳየን እና በዚህም እኛ ለመርዳት ዝግጁ ነን ያለ ወንድማችን። እስቲ ውድ ተመልካቾች እናንተ በዚህ ምን አስተያየታላችሁ? ኮሜንት ላይ አስተያየታችሁን ጻፉ። የቀጣዩ ቪዲዮ ምንድነው ማሳያችሁ? መራሁት የሚባል ወንድማችን አለ። በጣም ድንቅ የሆነ አገልግሎትን በቲክቶክ መንደር በዩቲዩብም እያስተማረ የሚገኝ ወጣት አገልጋይ ወንድማችን ነው። የሚያስተምራቸው ልጆች በጣም ይመቹኛል፣ እወዳቸዋለሁ እንደ ግሌ። እናንተም እንደምትወዱት ተስፋ አደርጋለሁ። እስቲ ከተናገራቸው በጣም የወደድኩትንና ለእናንተ ቢቀርብ ይጠቅማል ብዬ ያሰብኩትን አንድ የመራሁት ወንድማችን ቪዲዮ ላቀርብላችሁ። እግዚአብሔርን የእውነት የምትወጁ ይመስልሻል? እግዚአብሔርን የምር ከሚወዱ ሰዎች ቀንታችሁ አታውቁም። በጣም በሚወዱ ሰዎች ማለት ነው። ብዙ ጊዜ ጸሎታችንም ጾማችንም አገልግሎታችንም የግድ መሆን ስላለበት የምናደርገው ሰው ስለሚጾም እንጾማለን፣ ጾም ስለሆነ እንጾማለን፣ ጸሎት መደረግ ስላለበት እናደርጋለን። የምር እግዚአብሔር ናፍቆን እግዚአብሔር ማውራት አምሮን ጸሎት አድርገን እናውቃለን? ድሮ ልጆች እያለን ከትምህርት ቤት ስንመጣ ቤት ውስጥ ስንገባ እናታችን ስትኖርና ሳትኖር ልዩነቱ ይለያያል አይደል? ስሜቱ በጣም ይለያያል። ቤት ውስጥ ልክ እናት ስትኖር ደስ የሚል ስሜት ምንም ባታደርግልን መክሰስ ባያስፈልገንም እንኳን ባዶ ቤት ከመግባት እናታችን ያለችበት ቤት መግባት ደስ ይላል። ልክ ያ ስሜት እንደሚናፍቀን ልክ እናታችን ለማየት እንደምንጓጓ እግዚአብሔርን ለማናገር እንጓጓለን። የምንወደውን ሰው ለማናገር ከምንወደው ሰው ጋር ለማውራት እንደምናፍቅ እግዚአብሔርን ለማናገር እናፍቃለን። የምር ከልቡ እግዚአብሔርን የሚወድ ሰው ከልቡ የሆኑ ቅዱሳን የሚወድ ሰው ማየት ያስቀናል። ጸሎታችንም አገልግሎታችንም ሁሉ ነገራችንም የግድ መደረግ ስላለበት የምናደርገው እንጂ የምር ፍቅር ኖሮን የምናደርገው አይደለም። ብዙዎቻችን መንግስተ ሰማያት ባትኖር እግዚአብሔርን እናፍቀዋለን። እሱም አይመግበን እሱም አይጠብቀን ቢሆን ከሱ ምንም የምናገኘው ነገር ባይኖር ናፍቆን ጓጉተን እንሄዳለን። በእግዚአብሔርና በእኛ ፍላጎት መካከል በእኛ ምርጫ መካከል መምረጥ ሲኖርብን የምር እግዚአብሔርን እንመርጣለን። ከራሳችን አጉድለን ከራሳችን ቀንሰን ፍቅራችን ይውሸት። የእውነት እግዚአብሔርን መውደድ ካልቻለን ደግሞ ጥቅም የለም። እግዚአብሔርን ማፍቀር እግዚአብሔርን መውደድ መቻል ሁሉ ነገር መጀመሪያ የሰጠችን ህግ እኮ ናት። ጌታችንን መጣና አንዱ ፈሪሳዊ ጌታ ሆይ ከህግ ሁሉ የምትበልጠው ህግ የትኛዋ ናት ብሎ ጠየቀው። ጌታችን ሲመልስለት ጌታ አምላክን እንደ ነፍስ አድርገው ውደድ፣ በሙሉ ኃይል በሙሉ ጉልበት ውደድ የሚለው ህግ ይበልጣል አለ። አይታችሁ ከሆነ ግን 10 ትእዛዛት ላይ እንደዛ የሚል ህግ የለም። ጌታችን እንደዛ ያለው የ10 ትእዛዛትን ስንጠቀላቸው ወይ ፍቅር እግዚአብሔር ወይ ፍቅር ቢጽ ከዚህ ቀጥሎ ደግሞ እግዚአብሔር ውደድ ከሚለው ህግ ቀጥሎ ደግሞ ባልንጀራ እንደራስ አድርገው ውደድ የሚለው ህግ ይበልጣል ብሎ ጌታችን እንዳስተማረ ማለት ነው። እግዚአብሔርን ከልቡ መውደድ የቻለ ሰው ሁሉን ነገር ማሸነፍ ይችላል። ለእግዚአብሔር ያለው ፍቅር እውነተኛ ጀንዊን የሆነ ሰው የሆነ ነጠላ ምን ለብሰው ሰው እንዲያየን ካልሆነ ምን ዘምረው ከበሮ ምን መተው ሰዎች እንዲያውም ካልሆነ ከበሮ ይዘን ምን ሽከረከሩ ለምንድን ነው? እግዚአብሔር ደስ እንዲለው በጣም የሚያምር ልብስ ለብሰን ቤክሲያን የሚለው እግዚአብሔር ደስ እንዲለው በእኛ ልብስ ደስ እንዲሰኝ ነው አይደለም። ሰዎች እንዲያው ሁሉን ትተን ግን እግዚአብሔር ብቻ እንዲወደን እግዚአብሔር ብቻ እንዲያየን ማድረግ ከቻለን ያ እውነተኛ ክርስትና እና ፍቅሩ እንዲያድርብን መጸለይ እንልመድ። እስቲ እንሳል። ጌታው በቃ ልውደድ፣ አንተ እያመመህ እንደወደድከኝ እያመመኝ ደግሞ ልውደድ። አንተ ከራስ አጉድለ እየሞትክ ነፍስን ሰጥተው እንደወደድከኝ እኔ ደግሞ እንደው አንተ ሞተልኝ እኔ ልኑርልህ። እስቲ አንተ እንደምትወደው አድርጌ ልኑር። አንተ እንደሞትክልኝ ልሞትልህ ባልችል ከአንተ ፍቅር የያዘኝ
ልክ ባል ስጠኝ ሚስት ስጠኝ ብለን እንደምንጸልየው ከአንተ ፍቅር ያዘኝ አንተ ልውደድ አንተ የምትወደው አይነት ሰው ነው። አመሰግናለን ወንድማችን መራሁት በቲክቶክ እንደምናውቅ ወንድማችን ነው ይበልጥ በዩቲዩብ በእርግጥ አለ እና በጣም አስተማሪ የሆኑ ቪዲዮዎችን እየለቀቀልን የሚገኘው ወንድማችን ከልብ እናመሰግናለን። እግዚአብሔር ከዚህ የበለጠ አገልግሎት ዘመንን እንዲባርክልን እንመኛለን። ወደ መጨረሻው ቪዲዮ እንሻገራለን። ያው የአባታችን የአባ ገብረኪዳን ስለ ፈተና በፈተና መስራት እንዳለብን የነገሩን በጣም አስተማሪ ቪዲዮ ነው። ተከታተሉ እንመለስ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀደረ ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታይ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ ራስቼ ስለኖርኩ እማስታውስበት መከራ ሰጠኝ ተብሎ ነው መመስገን ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንዳፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦት ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ ውድ ተመልካቾች ዛሬ እንደመጀመሪያ እነዚህን ጠቃሚ አስተማሪ እንዲሁም አዳዲስ ነገሮችን ይዤላችሁ ቀርቤያለሁ። በእንደዚህ አይነት ተመሳሳይ ቪዲዮዎች ተመልሼ እስክመጣ ድረስ ፍቅረ እግዚአብሔር የእግዚአብሔር ፍቅር ከእናንተ ጋር ይሁን። ሰላም ቆዩ።